ሰሞኑን በሀገራችን በተከሰተው አንገት በሚያስደፋ ድርጊት የ86 ሰዎች ሕይወት እንደዋዛ አልፏል። በዚህ ክስተት በጾታ ስንመለከተው 82 ወንድ 4 ሴት ሞተዋል። በብሔር ስንመለከት 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሃዲያ ብሔር ተወላጅ እንዲሁም 1 የአርጎባና 1 በብሔር ያልተለየ ኢትዮጵያዊ ሕይወታቸው በከንቱ አልፏል። በእምነት ስንመለከት 40 ክርስቲያን፣ 34 ሙስሊም፣ 12 ሌላ ወይም በውል ያልተለዩ ሰዎች አልፈዋል። ግጭቱን ሟችና ተገዳይን ለይተን ስንመለከት በእርስ በርስ ግጭት ተዋርነው ሰዎች አደጋ የደረሰባቸው ሰዎች ቁጥር 76 ሲሆን በጸጥታ ኃይሎች ሕይወታቸው ያለፈ 10 ሰዎች ናቸው። ይህን ዳታ በዚህ መልክ መግለጽ ያስፈለገበት ዋናው ምክንያት አንድ ችግር ሲያጋጥም የማይገለው ብሔር፣ የማይገለው ጾታ፣ የማይገለው እምነት የሌለ መሆኑን በቂ ማስተማሪያ ተደርጎ ሊወሰድ ይችላል። በእርግጥ ጥቂቶች የሰው ሕይወት ለማትረፍ በግጭቱ ሕይወታቸው አልፏል። ብዙዎች ሌሎች እንዳይጎዱ ሸሽገዋል። ብዙዎች የቆሰሉትን ነፍስ ለማትረፍ ደክመዋል። በኢትዮጵያ የግጭት እሳት ሲነሳ ሁሉንም ይጠብሳል። አንዱን ክፍል አቃጥሎ ሌላውን አሙቆ የሚያልፍ አለመሆኑን ይህ ክፉ ክስተት ብዙ ያስተምራል። ዛሬም ደጋጎችና ቅኖች የሰው ሕይወት ለማትረፍ የሚተጉ መኖራቸውን ስናይ የተሰበረው ቅስማችን ይጠገናል፣ የተሟጠጠው ተስፋችን መልሶ ይለመልማል። መላው የሀገሬ ሕዝቦች በዚህ ጊዜ አንድ ጥያቄ ራሳችንን መጠየቅ ይኖርብናል። እስከ ዛሬ እንዴት ነበር ይኖር ነው? ይህንን ጥያቄ ከማንም በላይ መጠየቅ አለብን። ከአሜሪካውያንም ከአውሮፓውያንም በላይ እኛ መጠየቅ ይኖርብናል። ምክንያቱም ከእነርሱ በላይ ለረጅም ዘመን ኖረናልና። እኛ ኢትዮጵያውያን በዚች ምድር ላይ ረጅም ዘመን ተመላልሰናል። እንዴት ኖርን? ለምን ኖርን ብለን ስንጠይቅ ለአያሌ ችግሮቻችን የመፍቻ ቁልፉን እናገኝለታለን። ለመሆኑ ተጣልተን ስለማናውቅ ነውን? ወይስ መብቶቻችን በሙሉ ስለተከበሩልን ነበር እስከዛሬ መኖር የቻልነው? በየዘመናቱ የነበረው አስተዳደር ለሁሉም ተስማሚ ስለነበረ ነው? በደልስ ስላልነበረ ነው? ፍትህና እኩልነት በሁሉም ቦታ ሰፍኖ ስለነበረስ ነው? እነዚህ ሁሉ አብረን የመኖራችን ምክንያቶች እንዳልሆኑ ሁላችንም እናውቃለን ብዬ ገምታለሁ። አያሌ ውጫዊና ውስጣዊ ኃይሎች አብረን የመኖራችንን ገመዶች ለመበጣጠስ ሲሞክሩ ለምን ጨርሶ አልተበጠሰም? ጠላቶቻችን በየዘመናቱ የጥላቻ ሐሳቦች በህዝቦች መካከል ለመንዛት ሲሞክሩ ህዝባችን እንዴት አድርጎ ተሻገራቸው? የመጀመሪያው ምክንያት ህዝባችን ሆደ ሰፊ ስለሆነ ነው። ሆደ ሰፊነት ማለት ነገሮችን በሰፊው ጎዳናና በምልአት ለማየት መቻል ነው። በትንሽ በትልቁ ወደ ግጭት አይገባም። ሰፊ ባህር የኩሬ ያህል በቶሎ አይናወጥም።
ሰፊ ባህር የኩሬ ያህል በጥቂት መርዝ አይበከልም። ሰፊ ባህር የኩሬ ያህል በቀላሉ አይደፈርስም። የሕዝባችንም ጠባይ የሰፊ ባህር ጠባይ ነው። በትናንሽ ነገሮች አንድነቱንና ህብረቱን አሳልፎ አይሰጥም። ገዢዎችና የውጭ ጠላቶች በታትነው ሊመቱት፣ ነጣጥለው ሊያዳክሙት ደጋግመው ሞክረው ነበር። በታሪክ አጋጣሚ የገጠሙትን ቁርሾች እየነካኩ ለመበተን ከጅለውም ነበር፣ ግን አልሆነላቸውም። ሁለተኛው ምክንያት ይቅርታ ነው። በሁሉም የሀገራችን ብሔረሰቦች ባህል ውስጥ የምናገኘው ውብ ባህል ቢኖር የእርቅ ባህላችን ነው። የእርቅ ባህላችን 3 ነገሮችን ይይዛል። እርቅ፣ ይቅርታና አብሮ መኖር። በብሔረሰቦች ባህል ውስጥ የእርቅ ባህል ያለ ምክንያት አልኖረም። የጠብ ምክንያትና ጠብ ነበር ማለት ነው። እንኳን ሰውና ጉልቻና ጉልቻ ይጋጫል ተብሎ ይታመናል። ድህነት በተንሰራፋበትና ሀብት በሚያጥርበት ማህበረሰብ ከእጥረት የሚመጣ ግጭት አይቀሬ ስለሆነ ለችግሩ መፍትሄ አዘጋጅቷል። ጠብ በእርቅ ይፈታል እንጂ የመለያየት ምክንያት አልነበረም። የቱንም አይነት ጸብ ቢፈጠር በባህላዊ የሽምግልና ስርዓታችን መሰረት ሽማግሌዎች እርቅ ያወርዳሉ። እርቁ ደግሞ በይቅርታ ይታሰራል። ይቅርታው እንዲዘልቅ አብሮ የመኖር መንገድ ይዘረጋል። ጠበኞች አብሮ ይበላሉ፣ ይጋባሉ፣ ይዛመዳሉ፣ ትውልድም ይቀጥላል። እንደዚህ እያለ ነው ተጋምደን እስከ ዛሬ ይኖር ነው። የጠቡ ፍጻሜ ዝምድና የሆነ ኖረናል። በታሪካችን ጠብ ብቻ ሳይሆን ዝምድናም ነበር። ሶስተኛው አብሮ ያኖረን ምክንያት የጋራ ራዕያችን ነው። ለማደግ፣ ለመበልጸግ፣ ታላቅ ለመሆን አንድነታችን፣ አብረ መኖራችን፣ መደጋገፋችን ይበጀናል ብለን በማሰብ ለትልቁ ሲባል ትንንሾቹን በመታከስ ለዘላቂው ሲባል የዕለት የዕለቱን በማለፍ ለነጋችን ሲባል የዛሬን በመቻል የጋራ ህልውናችንን አስቀድመን ኖረናል። በአድዋ ዘመቻ ላይ ያየነው ዓለም የመሰከረለት ታላቅ አንድነት የተፈጠረው በዚህ ሐሳብ ነበር። እነዚህ 3 አብሮ የመኖር መሰረቶቻችን የተዛመደና የተሸመነ ማህበረሰብ ፈጥረውልናል። ምናልባትም ያለ እነዚህ እሴቶቻችን ብንኖር ሌላ መልክ በያዝን ነበር። ዛሬ የምንኮራበት እኛነታችን ቀርቶ ሌላ ማንነት፣ ሌላ ቋንቋ፣ ሌላ ባህልና ሌላ ታሪክ በኖረን ነበር። ዛሬ ግን አለን። ከዓለም በተለየ የምንታይበት ደማቅ ቀለም አለን። የሃይማኖት አስተማሪዎቻችን በእምነት እሴቶች ህዝቡን ሲያስተሳስሩ ኖረዋል። ሌላው ቀርቶ ደጋግሞ የሚመታን ክፉ ረሃብ አንዳችንን ከሌላችንን ሲያስተሳስር ነበር። በችግርና በሌሎች የኑሮ መስተጋብሮች ምክንያት ከቦታ ቦታ ስንዘዋወር አንዳችን ከሌላችን እየተወራረስን የከፋውን ጊዜ በፍቅር አልፈናል። በዚህም ከሌላው ያልወሰድነው ለሌላም ያልሰጠነው የብቻችን የሆነ ነገር ማግኘት በእጅጉ ያስቸግራል። ባህሎቻችን፣ ቋንቋዎቻችን፣ እሴቶቻችን ተወራርሰዋል። ተረቶቻችን፣ ወግና ትውፊቶቻችን ጭምር ተቀላቅለዋል።
እንኳንስ ስንኖር ስንሞትም አጽማችን መቃብር ተጋርቷል። ከዚያ ያለፈው በምናብ የፈጠርነው መጋረጃ እንጂ ሌላ አይደለም። ከስስ መጋረጃው በታች የአንድነታችን ገመድ ተዘርግቷል። መስሎን እንጂ በእያንዳንዳችን ማንነት ውስጥ የብዙዎች መልክና ማንነት አለ። ሩቅ መሄድ አያሻም። እኔ ራሴ ሕያው ምስክር ነኝ። የሁለት ህዝቦች ባህልና እሴቶች በእኔ ቤት ውስጥ አሉ። የሁለት ታላላቅ እምነቶች እሴቶች በእኔ ውስጥ አሉ። የሁሉም ኢትዮጵያውያን ወግና ልማድ፣ ባህልና ትውፊት የእኔም ማንነት ገንብቷል። እኔ እርሱ ነኝ፣ ሌላውም ከኔ የተለየ አይደለም። ስለ ጎረቤታችን የሚኖረን ግምት ሁሉ ስለ ራሳችን ከሚኖረን ግምት የተለየ አይደለም። ዛሬ ሌላውን ለመጥላትና ለማራቅ የሚችል ኢትዮጵያዊ የለም። ሌላኛው ማንነት ውስጥ እሱ ራሱ አለና አንዳንዴ ቀላል ነፋስ ተነስቶ የባህሩን ላዕላይ ክፍል ሲያናውጠው መላው ባህሩ የተገለባበጠ ይመስለናል። በእኛም እንደዚሁ ነው። አንዳንድ ችግሮች ተከስተው እንደ ነፋስ በላያችን ሲያልፉ የምንገለበጥ አድርገን እንመለከታለን። ነገር ግን የፀጉርን አቅጣጫ ከመቀየር የዘለለ ኃይል የለውም፣ አይኖረውም። ደግሞስ ለብቻው ለመኖር የሚችለው የትኛው የኢትዮጵያ ሕዝብ ነው? የእምነት ማዕከሎቻችን ለመሳለም ሰሜን ወይም ደቡብ፣ ምስራቅ ወይም ምዕራብ መሄድ አይኖርብንም? የኛ አይነት ባህልና ቋንቋ የሚናገር ወገን ሌላም ክልል ውስጥ ሌላም ሀገር ውስጥ አይኖርም? ወንዞቻችን ያስተሳስሩናል። አንዳችን ያመረትነውን ለሌላው መሸጥ ግዴታ ይሆንብናል። የምናጌጥባቸው ልብሶቻችን የሁላችን ውጤት እንጂ የአንድ ሰው የእጅ ሥራ አይደሉም። በጋራ ተጋድሎ የገነባቸው አኩሪ ታሪኮች በአራቱም አቅጣጫ የተፈጸሙ እንጂ በአንድ ስፍራ ወይም በተወሰነ ክልል የተከናወኑ አይደሉም። ከጊዜ ወደ ጊዜ እየሰፋና እያበጠ በመጣው ዓለም ውስጥ ካልተደመርን ተጽዕኖ የመፍጠር አቅም አይኖረንም። እጅግ ባነስን ቁጥር የድህነታችን መጠን ስለሚጨምር ድህነት ለሚያስከትለው ግጭት ተላልፈን እንሰጣለን። ያም ወደማያባራ ጦርነት ውስጥ ይከተናል። በሰላም አብረን ያልኖርን ሰዎች በጦርነት አብረን መኖር ግዴታችን ይሆናል ማለት ነው። በዓለም ላይ በሰላም አብረው የማይኖሩ በጦርነት ግን አብረው የሚኖሩ ሀገሮች አሉ። ግጭትና ጦርነት የሚያስከፍሉትን ዋጋ ከእኛ በላይ ለዓለም ሊናገር የሚገባው ሀገር አለ ብዬ አላምንም። ተጋጭተን አይተነዋል። ተዋግተን አይተነዋል። አንዳችን ሌላችንን ለማስገበር ሞክረን አይተነዋል። ሁሉም አከሰረን እንጂ አላተረፈንም። አዋረደን እንጂ ከፍ አላደረገንም። አወረደን እንጂ ከፍ አላደረገንም። አደህየን እንጂ አላበለጸገንም። ከፋፈለን እንጂ አልደመረንም፣ አልሰበሰበንም። ሀብታችንም ሊያከማች አልተቻለውም። እንደረዘመው ታሪካችን ስልጣኔያችንን እናጢ ነው። እንደረዘመው ታሪካችን ብልጽግናችንን እንመዝነው። እንደረዘመው ታሪካችን የእድገት ደረጃችንን እንመልከተው። ስልጣኔያችን ብልጽግናችንና እድገታችን ለምን ከታሪካችን ጋር አልተመጣጠንም? ራሳችን የገነባነውን ራሳችን ስናፈርስ ስለኖርን ነው። አንድ ሆነን የገነባነውን ተለያይተን ስናፈርስ ኖረናል።
ተፈቃቅረን የገነባነውን ተጣልተን ስንደው ስለኖርን ነው። ደካማ ከሆነች ኢትዮጵያ እኛ ኢትዮጵያውያን ምንም ነገር አናተርፍም። ከትልቅ አገር ከበለጸገ አገር ሰላም ከሰፈነባት አገር የሚያተርፍ ኢትዮጵያዊ እንጂ ከደከመች ከተበተነች ካነሰች ኢትዮጵያ የሚያተርፍ ኢትዮጵያዊ አይኖርም። በታሪካችንም የታየው ይኸው ነው። ከድካማችን ሌሎች ናቸው ያተረፉት። አሁን ስለ ሁለት ነገሮች ቆም ብለን የምናስብበት ጊዜ ላይ እንገኛለን። ስለ ትናንትና እንዲሁም ስለ ነገ፣ ስለማንለውጠው ትናንት እንዲሁም ስለምንለውጠው ነገ። በአብዛኛው የሀገራችን የልሂቃን ክርክሮች በትናንትናው ላይ ያተኮሩ ናቸው። ያ ክርክር ደግሞ አሉታዊ ጎኑን በማጉላት ላይ ይመሰረታል። ህዝባችንም ክፉም ደግም አይቷል። በወደ ሰፊነት በእርቅ ባህልና ለነገው ራዕይ ሲል ክፎችን ተምሮባቸው አልፏል። እንዳይደገም ታግሏቸዋል። በጎችን ደግሞ ይዟቸው መጥቷል። ትናንት አንቀይረውም። ትግሉ መሆን ያለበት የትናንትን ስህተት ማረምና ጥንካሬውን ጠብቆ ማስፋት ነው። ተግባራዊነታችን እና ውጤት ተኮር መሆናችን የሚገመገመው ስለ ትናንት በማውራት ሳይሆን ዛሬን አበጅተን ወደ ብሩህ ነገ በመጓዝ ነው። የትናንትኖቹን እየወቀስን እኛ ለምን እንደግመዋለን? የግፍና የጭቆና አገዛዝን የተቃወመ መልሶ እንዴት ያንኑ ሊደግመው ይችላል? የመከራ ዘመን የሚታለፈው ዘመኑ ያመጣውን ችግር በመቃወምና በመጥላት ብቻ አይደለም፣ ከዚያ የተሻለ ዘመን በማስፈን እንጂ። ኢትዮጵያ ውስጥ ንጉሳዊ አገዛዝን ተቃውመን ያካሄድነው አብዮት፣ ደርግን ተቃውመን ያካሄድነው ትግል፣ ባለፈው 27 ዓመት የነበረውን ስርዓት ተቃውመን ያደረግነው ለውጥ ከቀደሙት የተሻለ ስርዓት እንድንዘረጋ ካላደረግን፣ ከቀደሙት የተሻለ ሲስተም እንድንፈጥር ካላስቻለን የኛ ለውጥ ናፋቂነት ምኑ ላይ ነው? የተሻለ እኩልነት፣ የተሻለ ዴሞክራሲ፣ የተሻለ ፍትህ፣ የተሻለ ወንድማማችነት፣ የተሻለ ብልጽግና ካላመጣን ታዲያ ትግላችን ዓላማው ምን ነበር? ትናንት የተዛነፈውን የሚያስተካክል ስርዓት ነገ እንዴት መገንባት እንደምንችል ለምን አንነጋገርም? ከትናንት የሚሻልና ትናንትን የሚያስነቅ ስራ መስራት የምንችለው ዛሬና ነገ ነው። ትናንት መማሪያና መዝናኛችን እናድርገው። ሁሉንም በልኩ ፈትሸን ለነገ ጥቅም እናውለው። ሀገር ለማፍረስ፣ ግለሰቦች ለማጠልሸት፣ ብሔሮችን ከብሔሮች ለመለያየት፣ ሃይማኖትን ከሃይማኖት ለመለያየት የሚደረጉ ነገሮችን አብረን እምቢ ማለት አለብን። ዘግናኝ ተግባራትን እምቢ ማለት ከሁላችን ይጠበቃል። ነባር እሴቶቻችንን የሚሽሩ ተግባራት አንፈጽምም ማለት ይኖርብናል። ለመሆኑ ባለብዙ ብሔርና ባለብዙ ሃይማኖት መሆን የችግር ምንጭ ከሆነ እነ ህንድ እነ ስዊዘርላንድ እንዴት ጸኑ ብለን መጠየቅ አለብን። አንድ አይነት እምነት እና ቋንቋ፣ ብሔርና ባህል ይዘው የፈረሱ ሀገሮች እንዳሉም መዘንጋት የለብንም።
ህዝቦችን የሚያኖራቸው ብዝሃነት ወይም ወጥነት አይደለም፣ ህብረትና ስምምነት እንጂ። ዛሬ ኮርተው የሚኖሩት አሜሪካውያንና ካናዳውያን ሀገር አጽንተው አበልጽገው አሻሽለው አልቀው አስተልቀው የኖሩት በስልጡን አስተሳሰብና ለአንድነት ለመደመር ቅድሚያ በመስጠት እንጂ የሚለያያቸው ነገር ጠፍቶ አልነበረም። ከሰሞኑ በሀገራችን የተከሰተው ጭካኔና አረመናዊ ድርጊት የሁላችንን አንገት ያስደፋል እንጂ ማንንም አያኮራም። ኦሮሞነትም አማራነትም ጋሞነትም ጉራጌነትም አፋርነትም ሌላውም የሀገር መኩሪያ መመኪያ እንጂ መወንጀያ አይደለም። የገደልነውም ያፈናቀልነውም የራሳችንን ኩራት የራሳችንን መከታ የኛኑ አለኝታ ወንድምና እህታችን ነው። በዚህ መንገድ እስከ መቼ እንጓዛለን? አንድ ወደፊት ስንሄድ ሁለት ወደ ኋላ የሚመልሱን ማናቸውንም ኃይላት ማስቆም ካልቻል እንዴት ሀገር ጸንቶ ሊቆም ይችላል? መንግስት የፖለቲካና የዲሞክራሲ ምህዳሩን ለማስፋት በማሰብ ሆደ ሰፊነቱን አብዝቶ ሲያስታምም መክረሙን ኢትዮጵያውያን ጎረቤቶቻችንና ዓለም ሁሉ የሚገነዘበው መሆኑ ይታወቃል። ከኃይልና ጉልበት ይልቅ ትምህርትና ምክክር ይሻላል ብለን የታገስነው በኃይል በሄድንባቸው ጊዜያቶች ሁሉ ደም ከመቃባት ቁርሾ ከመያዝና ከመጠላላት በላይ ያተረፍነው ስለሌለ ለአዲሱ መንገድ መቻል፣ ለአዲሱ መንገድ መሸከም፣ ለአዲሱ መንገድ መምከር፣ ማስታመም ይበጃል በሚል ነው ላለፉት ጊዜያት ስንጓዝ የነበረው። ትዕግስቱን ፍርሃት፣ ማስታመሙን ድካም አድርገው የወሰዱ ካሉ ግን ተሳስተዋል። አንዳንዶች እንዲማሩ ተብሎ ሰፊ ልብና ትከሻ ሲሰጣቸው አጋጣሚውን ሳይጠቀሙበት የቀሩ ብዙ የዜጎቻችን ሕይወት ለአደጋ የሚያጋልጥበት ምክንያት እንዲፈጠር አድርጓል። መንግስት የዜጎችንና የተቋማትን ደህንነት ለመጠበቅ የሀገሪቱ ሕግ ባስቀመጠው መሰረት የመስራት ግዴታ አለበት። በአንድ በኩል የፖለቲካውንና የዲሞክራሲውን ምህዳር እያሰፋን፣ በሌላ በኩል ደግሞ ፍትህና የሕግ የበላይነትን እንዲረጋገጥ እንሰራለን። በአንድ በኩል ያለፉትን ስህተቶች ለማረም እየሰራን፣ በሌላ በኩል ደግሞ ሰላምና ደህንነትን ለማረጋገጥ ሕጋዊና ተመጣጣኝ እርምጃዎችን በመውሰድ አገር የማጽናት ተግባራችንን አጠናክረን እንቀጥላለን። በዚሁ አግባብ አልሚ ሁሉ የሥራውን፣ አጥፊ ሁሉ ደግሞ በጥፋቱ ልክ ተጠያቂ እየሆነ የሚሄድበት ለውጥ እየሆነ የሚሄድበት ሀገር መገንባት ካልቻል አሁን እየተፈጠረ ባለው የተካረረ የማንነት እሳቤ የምንባላ እንጂ በጋራ መኖር የሚያስችለን አይሆንም። የሃይማኖት አባቶች፣ የጎሳ መሪዎች፣ የፖለቲካ ልሂቃን፣ የሀገር ሽማግሌዎች፣ እናቶች፣ ወጣቶች፣ ምሁራንና ሌሎች የህብረተሰብ ክፍሎች መንግስት የሀገሪቱን ሰላም፣ ደህንነትና አንድነት ለማስጠበቅ ሲል ሕግና ስርዓት እንዲያስከብር ደጋግመው ጠይቀዋል። ተገቢም ጥያቄ ነው። ሁላችሁም እንደምትገነዘቡት በመጣንበት መንገድ ላለመጓዝ ስንል በብዙ ታግሰናል። በመጣንበት መንገድ አንጓዝም ስንል ግን የመንግስት በብቸኝነት ኃይል የመጠቀም መብት ቀርቷል ማለት አይደለም። ከሆነም
ሀገር ሆነን መቀጠል አይቻለንም። መንግስት ሕግ የሚፈቅድለትን ሁሉ ለማድረግ አቅምም ዝግጁነትም ብቃትም አለው። የኛ ችግር በምንወስደው ማንኛውም እርምጃ ተጨማሪ ኢትዮጵያውያን እንዳይቀጠፉ፣ ተጨማሪ ደም መፋሰስ እንዳያጋጥም የሚያቀራርብ ሳይሆን የሚያራርቅ እንዳይሆን ካለን ከፍተኛ ስጋትና ለውጡን በጥንቃቄ መምራትና ወደሚፈለገው ደረጃ ማሸጋገር ይበጃል ብለን ትልቁን ስዕል ከማየት የመነጨ ነበር። ችግሮች በሰላማዊና በዲሞክራሲያዊ መንገድ እየተፈቱ ሀገራችን ወደ ብልጽግና ለመጓዝ እንድትችል የሃይማኖት አባቶች፣ የጎሳ መሪዎች፣ የፖለቲካ ልሂቃን፣ የሀገር ሽማግሌዎች፣ እናቶች፣ ወጣቶች፣ ምሁራን፣ ሌሎችም የማህበረሰብ ክፍሎች የሚጠበቅባችሁን ሁሉ እንድታደርጉ በዚህ አጋጣሚ ጥሪ ላቀርብላችሁ እፈልጋለሁ። የሃይማኖት አባቶች የሚመከረውን ምከሩ፣ የሚገሰጸውን ገስጹ፣ የሚመረቀውን መርቁ፣ የሚረገመውንም እርገሙ። አጥፊዎችንና አፍራሾችን ተጸይፋችሁ ከእውነተኞች ጋር በመቆም አመላክቱ። የምታባብሱ ሳትሆኑ የምታረግቡ፣ የምታዳሙ ሳትሆኑ ደም እንዳይፈስ የምትከላከሉ ለእውነት የቆማችሁ በመሆን አባትነታችሁን ማስመስከር ይጠበቅባችኋል። በምንም መልኩ እውነትና ውሸት፣ ጥፋትና ልማት፣ ስርዓት አልበኝነትና ሕግ፣ ወንጀልና ንጽህና፣ አፈናቃይና ተፈናቃይ፣ አሳዳጅና ተሰዳጅ፣ ገዳይና ሟች በጋራ ሊቆሙና ሀገር ሊያጸኑ ብልጽግናን ሊያረጋግጡ አይችሉም። ፖለቲከኞቻችን ስልጡን ፖለቲካ የሚያራምዱና ስለ ሰውነት ቅድሚያ የሚሰጡ፣ ሚዲያዎቻችን በሕግና በስርዓት የሚመሩ ካልሆነ የማያባራ ግጭትና እልቂት ያጋጥመናል። በጋራ ማሸነፍን ምርጫችን ካላደረግን ግን እጣ ፈንታችን መጠፋፋት ይሆናል። የጸጥታ አካላት የሀገርን ሰላም፣ ደህንነት፣ የህዝቦችን አብሮ መኖርና አንድነት፣ የተቋማትንና የኢንዱስትሪዎችን ደህንነት በሕግ አግባብ የመጠበቅ ግዴታችሁን እንድትወጡ፣ የፍትህ አካላትም ለአጥፊዎች ትምህርት፣ ለተጎጂዎች ካሳ የሚሆን የተፋጠነ ፍትህ በማስፈን ፍትህን እንድታረጋግጡ፣ መንግስት ከተለያዩ ባለድርሻ አካላት ጋር ባደረገው ከ20 በላይ ውይይቶች ከሃይማኖት አባቶች፣ ከወጣቶች፣ ከሴቶች፣ ከተለያየ ብሔር ወኪሎች በነበረን ውይይቶች ተጨማሪ እልቂት በማያመጣና አስተማሪ በሆነ መልኩ ችግሮችን ለመፍታት የሚያደርጉትን ጥረት ዜጎች በመገንዘብ ከጎናችን እንዲቆሙ፣ ድጋፋቸውን አጠናክረው እንዲቀጥሉ፣ ማንኛውም የምንወስደው እርምጃ ተጨማሪ ደም መፋሰስና የኢትዮጵያን ሕልውናና አንድነት አደጋ ውስጥ እንዳይከት በከፍተኛ የኃላፊነት ስሜትና በጥበብ ነገሩን የማርገብና የማስከን ስራዎች እየተሰሩ መሆኑን መላው የኢትዮጵያ ሕዝብ እንዲገነዘብና ለዚህም የበኩሉ ሚና እንዲጫወት በትህትና እጠይቃለሁ። ዋልታ ረገጥ የብሔርና የእምነት ጫፍ ላይ ቆማችሁ ችግሮችን የምታባብሱ ወገኖች በአታያችሁና በመልእክቶቻችሁ በንግግራችሁና በድርጊታችሁ ተጨማሪ እልቂትና ጥፋት ከሚያመጣ ማናቸውም ተግባር እንድትቆጠቡ፣ ነገሩን ሁሉ በስሜትና በወገንተኝነት መለኪያ ብቻ ሳንመለከት ከስሜት በላይ ሆነን የተጋረጠብንን አደጋ
በብልሃት መቀልበስ እንድንችል ዜጎች የዘውትር ትብብራችሁ እንዳይለየን እጠይቃለሁ። አሁን በሰሞኑ የገጠመን ፈተና ሁላችንንም ያሳዘነ፣ አንገት ያስደፋ፣ እጅግ አሰቃቂ ሁኔታ ቢሆንም ከዚህ ልንማር የሚገባው እሳት ለኩሶ ግማሹን አሙቆ ግማሹን አቃጥሎ ማለፍ እንደማይቻልና ኢትዮጵያውያን ችግር ከተፈጠረ የት ጓዳ ገብቶ የማንን ልጅ እንደማያጠቃ አውቃችሁ በወንድማማችነት ስሜት ምንም አይነት ችግር ቢኖር በውይይትና በምክክር ከመፍታት ውጪ የኃይልና ህገወጥ እርምጃን እንዳትደግፉ፣ አብራችሁም እንዳትቆሙ፣ ለበለጠ ሰላም፣ ለበለጠ ብልጽግና፣ ለሀገር እድገት አብረን እንድንሰራ በድጋሚ ጥሬን አስተላልፋለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። የወደቁ ያለፉ ወንድሞቻችን ቤተሰቦች እግዚአብሔር ያጽናና። የፍትህ ተቋሞቻችን በሰሞኑ በተወሰደው እርምጃ የደረሱበትን መረጃ ከነገ ጀምሮ ለህዝብ እየገለጹ የሚሄዱ መሆኑን እየገለጽን ህዝቡ በሰከነ መንፈስ ሀገር የማስቀጠል ተግባሩን እንዲያረጋግጥ እጠይቃለሁ። አመሰግናለሁ።